የእናንተንም ሌቦች እረፉ እንዳንል እንቅፋት እየሆነ ያለው ሁለተኛው በእንደዚህ አይነት የገበያ ግርግር ለኛ ሌቦች ለመንግስት ሌቦች ለድርድር በር እየከፈተ ነው። የግብር ስርዓቱን ለመቀየር ያዝነው ፕሮግራም ላይ አጋር ሆናችሁ ተሰለፉ። ነገር ግን ትልቅ ጫካ ፈጥራችሁ በውስጣችሁ ሌቦች በደበቃችሁበት ወቅት እናንተም የኛም ሌባ መመንጠር ስለማንችል እየተተራመስን ነው የምንኖረው። ከአለመረጋጋትና ከጥፋት ነፃ የሆነ አገር ሲኖረን ትርፉም ይመጣል። ከምንም ነገር በላይ ደግሞ ንብረታችሁ ቋሚ ዋስትና ይኖረዋል። ፖሊስ አይደለም ዋስትና የሚሰጣችሁ። በገበያ ግርግር ውስጥ የሚደረገው የልየታ ስራ ምንም ቢሆን የተሳካ አይሆንም። ምንም ቢሆን የተሳካ ስለማይሆን ሁለት አደጋ ያስከተለን። አንደኛው አደጋ የማይሆነው ተለይቶ ሊያዝ የማይገባው ሰው ሊጎሳቆል የማይገባው ሰው እየተጎሳቆለ ነው ከግብር ከፋዩ። ሁለተኛው በእንደዚህ አይነት የገበያ ግርግር ለኛ ሌቦች ለመንግስት ሌቦች ለድርድር በር እየከፈተ ነው። በሁለቱም አቅጣጫ እየታረድን ነው። ይሄ ሊሆን የቻለው የኛንም ሌቦች እንዳንቆጣጠር የእናንተንም ሌቦች እረፉ እንዳንል እንቅፋት እየሆነ ያለው ሽፋን ስለሆናቸው አብዛኛው ነጋዴ መልክ ይዞ ቢሄድልን ኖሮ የኛም ሌባ ለመደራደር በሩ ይዘጋበት ነበር። ቢደራደርም በተለያየ መንገድ እናገኘዋለን። ነጋዴ ውስጥ ያለውም ጤነኛ ያልሆነ ሰው ራቁቱን መሆኑ አውቆ ይታገስ ነበር። ስለዚህ አንዳቸውንም ሳናስር የኛዎቹም ሌቦች ማሰር ሳንገደድ የእናንተንም ማሰር ሳንገደድ ሰው መስመር ይዞ ይሄድልን ነበር። ስለዚህ የግብር ስርዓቱን ለመቀየር ያዝነው ፕሮግራም ላይ አጋር ሆናችሁ ተሰለፉ። አጋር ሆናችሁ ስትሰለፉ ነው አሁን የሚያንጨረጭራችሁን ነገር ልናስወግድ የምንችለው። አሁን የሚያንጨረጭራችሁ ነገር እኛን የሚያስደስት አይደለም፣ ሁላችንንም የሚያሳዝን ነው። ነገር ግን ትልቅ ጫካ ፈጥራችሁ በውስጣችሁ ሌቦች በደበቃችሁበት ወቅት እናንተም የኛም ሌባ መመንጠር ስለማንችል እየተተራመስን ነው የምንኖረው። ስለዚህ እዚህ ላይ መንግስት ግብር ስርዓቱን ለማስተካከል የቀየሰው አቅጣጫ የሞት የሽረት አቅጣጫ ነው። በምንም መልኩ ወደ ኋላ አይመለስም። ምክንያቱም ወደ ኋላ ከተመለሰ ውጤቱ ሶማሊያ እንደሆነ በእርግጠኝነት እናውቃለን። የሶማሊያን ሁኔታ ታግለን ተሸንፈን ካልሆነ በስተቀር በውዴታ የምንቀበለው አይደለም። ስለዚህ የግብር ስርዓቱን የመቀየር ጉዳይ በምንም መልኩ የማንደራደርበት ነው። የህልውና ጥያቄ ነው። ይሄን የግብር ስርዓት የማስተካከል ጉዳይ ግን እናንተን ለመጉዳት አይደለም። መንግስት የሚሰበስበውን የግብር መጠን ለመጨመርም አይደለም። በዋናነት በሂደት መንግስት የሚሰበስበው ገንዘብ የሶማሊያ ወርሎድስ ከሚሰበስቡት መሻሻል አለበት። በተራዘመ ሂደት የአፍሪካ ሀገሮች ከሚሰበስቡት አቨሬጅ ጋር ተመጣጣኝ መሆን አለበት። አቨሬጁ በአፍሪካ ደረጃ 18% ነው የሚሰበስበው እና የኛ ተስፋ በሚቀጥለው 5 አመት ወደ 15 16 17 በመቶ እንደርሳለን ነው እንጠጋለን። አፍሪካውያን የሚሰበስቡት ጋር ከነሶማሊያ እንልቃለን የሚል ነው። ነገር ግን እሱ ዋናው አጀንዳችን አይደለም። ዋናው አጀንዳችን መረጃ ነው። ዋናው አጀንዳችን የእናንተ ካፒታል የስራ ዕድል ወደሚፈጥር የቴክኖሎጂ እድገት ወደሚያመጣ ልማታዊ ወደሆነ አቅጣጫ እንዲሄድ ነው። የቀረጥ አከፋፈሉም ላይ ተመሳሳይ ነው። በተደጋጋሚ የአንደር ኢንቮይሲንግ እና የኦቨር ኢንቮይሲንግ ስራ እንዳለ ይታወቃል። መሆን የሚገባው እናንተ የምታመጡት መረጃ ስህተት መሆኑ እስኪረጋገጥ ድረስ እውነት ነው ብሎ መውሰድ ነው መሆን የሚገባው። የሚሰራ የግብር ስርዓት ባለበትም አሰራሩ ይሄው ነው።
ስህተት መሆኑ እስኪረጋገጥ ድረስ የምትሰጡት መረጃ ትክክል ነው ተብሎ ነው መወሰድ የነበረበት። ያ ግን ሊሆን አይችልም አሁን። ምክንያቱም ትክክለኛ መረጃ ይዞ የሚመጣው በጣም ሬር ኤክሰፕሽን ነው። ስለሆነም ይዛችሁ የምትመጡት መረጃ አውቶማቲካሊ ለጥርጥር የተዳረገ እንዲሆን ነው የተደረገው። ስለዚህ የዓለም ዋጋ ምን ይመስላል ተብሎ በሲዲ ተሰርቶ ነው የሚመጣው። በሲዲ ሲሰራ ምንም ጊዜ ቢሆን ከስህተት ነፃ ሊሆን አይችልም የፈለገው ነገር ቢደረግ። ምክንያቱም የዓለም ዋጋ በጣም ዳይናሚክ ነው። በአንድ አርዕስት ስር ያሉ ሸቀጦች በጣም የተለያዩ ናቸው። ስለዚህ አቨሬጅ ነው የምንወስደው። በእንደዚህ አይነት ሁኔታ ሲዲ ላይ የተቀመጠው ካመጣችሁበት ዋጋ በላይ ወይ በታች የመሆኑ እድል በጣም ሰፊ ነው። ግን አማራጭ የለም። እናንተ የምትሰጡትን መረጃ አትፌስ ቫልዩ እንዳለ ለመውሰድ የማይቻልበት ሁኔታ ተፈጠረ። የሀገራችን ሰዎች የሚሉት ተረት አለ። ገመድ ማነው በቅሎ ገመዷን በጠሰ ይችላል፣ በራሷ አሳጠረች ነው። እኛም ገመዳችንን በጠስ በራሳችን ያሳጠር ነው። እናንተም ገመዳችሁን በጠሳችሁ በራሳችሁ ነው ያሳጠራችሁት። ሁላችንም እየተጎዳን ነው። ለድርድር በጉምሩክም አካባቢ ለድርድር እየተጋለጥን ነው። ስለዚህ እኛ ሌቦች ይፋፉበት ኢንቫይሮንመንት ሁኔታ አለ። የእናንተም ሌቦች አምልጠው የሚሄዱበት ሁኔታ አለ። በዚህ ምክንያት ነው አንዱ ምክንያት የማኒፋክቸሪንግ ዘርፍ ኢትዮጵያውያን የሚሳተፉበት የማኒፋክቸሪንግ ዘርፍ በጣም የቀጨጨ፣ ግብርና ዘርፍ በጣም የቀጨጨ ሆኖ ሳለ የሪል ስቴት እና የሰርቪስ ዘርፍ በጣም የፋፋ የሆነበት አንዱ ምክንያት ይሄ ነው። ግብር ላይ ያለው ችግር። ስለዚህ እዚህ ላይ ያነሳችኋቸው ጥያቄዎች በጊዜያዊነት ልንፈታ የምንችልበት ልናይ እንችላለን። ትልቁ ነገር ግን እነዚህ ጊዜያዊ መፍትሄዎች አይደሉም። ትልቁ ነገር ያስቀመጥነው አቅጣጫ አለ። የግብር ስርዓቱን መልክ ለማስያዝ መረጃ ለማሟላት እዛ ላይ አብራቸውን ተሰለፉ። አብራቸው ተሰለፉ። የጋራ ሌቦች በጋራ እያስተካከልናቸው እንሄዳለን። ሰዶ ማሳደድ ሳያስፈልገን እንዲታገሱ ማድረግ እንችላለን። ስርዓቱ ወጥና ቀልጣፋ እንዲሆን ልናደርገው እንችላለን። ለዚች ሲባል 30% ብትከፍሉ ትልቅ ነገር አይደለም። ለነገሩ ተመልሶ ይመጣል። ኢኮኖሚው ሲያድግ ከአለመረጋጋትና ከጥፋት ነፃ የሆነ አገር ሲኖረን ትርፉም ይመጣል። ከምንም ነገር በላይ ደግሞ ንብረታችሁ ቋሚ ዋስትና ይኖረዋል። ፖሊስ አይደለም ዋስትና የሚሰጣችሁ። የተረጋጋ ስርዓት ነው ዋስትና የሚሰጣችሁ። ለዚህ የሚከፈል ዋጋ፣ ለዚህ የሚከፈል መስዋዕትነት ተገቢ ነው። በዚህ ደረጃ አይታችሁ አብራችሁ መሰለፍ ይኖርባችኋል። አብዛኛው ነጋዴ አጋር አደናቃፊው ጥቂት ቢሆን አደናቃፊውን ለማስታገስ ባላስቸገረ ነበር። አብዛኛው ነጋዴ ወይ ራሱን የሚደብቅ ወይ የሚደበቁትን የሚሸፍን በሚሆንበት ሁኔታ ግን ለይቶ ለማስታገስ አስቸጋሪ ይሆናል። ታርጌት ለይቶ ለመምታት በጣም አስቸጋሪ ይሆናል። ግብር አሰባሰብ ስርዓት ላይ በጣም አስቸጋሪ ሁኔታ ውስጥ የከተተን ይሄ ነው። የሚመለከተውም ማይመለከተውም እንዲሁ ዝም ብለን በዳበሳ እየሄድንበት ስለሆነ ልናስቆጣው የሚገባንም የማይገባንም ሰው እያስቆጣን እንደሆን እናውቃለን። ይሄ ግን ሊሆን የቻለው ልናስቆጣው የማይገባው ሰው ራሱን ማግለል ስላልቻለ ነው። ወይ ራሱ ተደባቂ ሆኗል፣ ወይ የሌሎችን የሚደብቅ ሰው ሆኗል።
በእንደዚህ አይነት የገበያ ግርግር ውስጥ ፒክ እያደረግን ለመቆጣጠር እንሞክራለን። ግን በገበያ ግርግር ውስጥ የሚደረገው የልየታ ስራ ምንም ቢሆን የተሳካ አይሆንም። አሁን ለምሳሌ ቲን ናምበር የምትለዋ ቁጥሯ አይደለችም ትልቋ ነገር። ከዚህ በፊት ቁጥሯን ጀምረናት ነበር። ነገር ግን አንድ ሰው 3-4 ቲን ናምበር ማውጣት ጀመረ። አሁን እቺ ቲን ናምበር ልዩ የሚያደርጋት ከጣት አሻራ ጋር መያያዟ ነው። ለመጀመሪያ ጊዜ ባለ ፈቃድ ማን መሆኑን እናውቃለን ማለት ነው። ለመጀመሪያ ጊዜ ይሄ በጣም ትልቅ የመረጃ ምንጭ ነው። በአክስቱ ልጅ ስም ባጎቱ ስም አጎቱ ልጅ ስም ገንዘብ የሚያከማች የመንግስት ባለስልጣን ካለ ለማወቅ ያስችለናል። ምን ንብረት እንዳለው ለማወቅ ያስችለናል። ምን አይነት ዕቃ እንደሸጠ በምን አይነት ዋጋ እንደሸጠ ለማወቅ ያስችለናል። ቲን ናምበር አውጥተን አሁን ከመንደር ነጋዴ የምንሰበስበውን ገንዘብ ለመጨመር አይደለም አጀንዳው። ከአጭር ጊዜ አኳያ እሱ አይደለም አጀንዳችን። ቢሰበሰብ ባይሰበሰብ ወሳኝ አይደለም። ለረጅም ጊዜ ከሶማሊያ ጋር እየተወዳደርን ቆይተናል። ተጨማሪ ጥቂት ዓመታት በዛው ብንቀጥል አዲስ ነገር አይደለም። ለመጀመሪያ ጊዜ ግን መረጃ እናገኛለን። የንግድ አሰራሩ ላይ የተቀመጠው እንደዚሁ ነው። የንግድ ስርዓቱ ዋጋ ለመቆጣጠር ከሽያጭ በፊት ዋጋ ለመቆጣጠር አይደለም አላማችን። አዋጁ ዋጋ የምንቆጣጠርበት ሁኔታ ምን እንደሚመስል ያስቀምጣል። ኤክሰፕሽን ነው።